ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ማክስ ልሰራላችሁ ነው፣ የፊት ማክስ። ሰሞኑን ጣፋጭ ስለበላው ዛሬ ይቺ ወታብኝ ነው እና ጣፋጭ ምናምን አብዝቼ ነበር እና ጣፋጭ ስበላ እና ደግሞ ሻይ ስኳር የበዛበት ሻይ ስጠጣ ፊቴ የሆነ ብጉር ያወጣልና በፊት ሳላቀው ፊቴ ብጉር በብጉር ሆኖ ነበረ። እንደገና እዚህ ጋር ማዲያት ሆኖ ነበረ። አሁን ግን እግዚአብሔር ይመስገን ከበፊቱ ከፊፍ ሆኗል ማለት ነው። ማለት የለም ማለት ይቻላል። በፊት እንደዚህ ስታጠበው የእውነቴ ነው የምላችሁ፣ እንደዚህ ስታጠብ በጣም ነበር የሚቆረቁረኝ። አሁን ግን እግዚአብሔር ይመስገን እላችኋለሁ። የማዘጋጀውን ማክስ ዛሬ ለብጉር ነው የማዘጋጅላችሁ። ለብጉርም ነው ለማዲያትም ይሆናል። እዚህ ጋር ለሚወጣባችሁ እንዲሁም እዚህ ጋር የፀሐይ ምናምን ለሚወጣባችሁ ይሆናል እና እስከ መጨረሻው ከተከታተላችሁኝ ይሄንን የፊት ማክስ ትጠቀሙበታላችሁ ብዬ አስባለሁ። ውዶችዬ ማሮችዬ ላዘጋጅ ነው፣ እንድጠብቁኝ ጠይቃችኋለሁ ማለት ነው። ጠብቁኝ። ኦልሬዲ ይሄ እንትን ነው የእንቁላል አስኳል ነው። ይሄ ነጩ ፓርት ነው። ለይቼ ቆሻሻ ላይ ነው ጥዬን የመጣሁት። ምክንያቱም እዚህ ጋር ቆሻሻ መጣያ ስለሌለ ለይቼ ነው ይሄን ነጩን ፓርት ነው ያመጣሁት። ነጩን ፓርት ነው የምትጠቀሙት። ከዛ ምን እናደርጋለን? እንስከፊ ታውቃላችሁ ብዙዎቻችሁ። እንስከፊ ይሄ እኔ ቀንሼ ነው ያመጣሁት እና በቃው አይደለም በእንስከፊ ቀንሼ ስላመጣው አይለያችሁም። እና መጨረሻ ላይ ምን እንጨምርበታለን? መሰላችሁ? ጠብቁኝ ተብሏችሁ ሄዳለች። እንግዲህ ጠብቋት እስከምትመጣ። እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ነው ወይ? ሸር ሰብስክራይብ በማድረግ እንድትተባበሩኝ የዚህ ዩቱብ ቤተሰብ እንድትሆኑ ፈልጋለሁኝ። ውዶችዬ መጣለች። ወይኔ የሆነ ነገር ጎሎኛል። እንዳትሄዱ ሄደች። አሁንም ሄደች። የውላችሁ በቢስ በሏት። ልበቢስ እንዲያው የኔ ብጤ ልበቢስ ናት። እንዴት ናችሁ? ደህና ናችሁ ወይ? በድጋሚ ሰብስክራይ ስታደርጉ የደውል ምልክቷን ጠቆር በማድረግ ቤተሰብ እንዲሆኑ ፈልጋለሁ። ውዶች የማሮች የፍቅሮች እንዲሁም ሸር ሰብስክራይ እንዲሁም ላይክ እንድታደርጉልኝ በአክብሮት ጠይቃችኋለሁ። ይቺ ሄዳ ቀረች እኮ አትመጭም እንዴ አንቺ? ኧረ ተይ ነይ እባክሽን። ሰው እኮ እየጠበቀች ነው። አይደብርሽም እንዴ ይሄን ሰዓት ሁሉ ታስጠብቂያቸው? ኧረ ተይ እየጠበቁሽ ነው። ለማንኛውም ውዶችዬ ይሄንን ማክስ ተጠቀማችሁት ተጠቃሚ ትሆናላችሁ ብዬ አስተላልፋለሁ። መጣች ውዶች እያጣሁት ያበዛሽ እኮ ሄደሽ ቅልጥ እያልሽ ቶሎ አትመጭም እንዴ? ምን ሆነሽ ነው? በሰላም ነው እንዴ? ሰው ታቁምሽ ደብርም እንጂ ሰው ማቆም እኮ በጣም ነውር ነው። ወይ ሄድ ብለሽ ቶሎ አንቺ ቪዲዮ ስትሰሪ እኮ የምትጠቀሚውን ነገር እስርሽ ማቀራረብ ነበረብሽ። ቪዲዮ ከጀመርሽ በኋላ ሌላ ቦታ ማምጣት ምን አስፈለገ? ለማንኛውም ቤተሰቦች በጣም ይቅርታ። አይ ረዘመባችኋል። እንግዲህ ይዤ መጥቻለሁ ማለት ነው። ያው በዝዝ ነው ያደረኩት። ምክንያቱም እኔ ለራሴ ያልገዛሁትም እቃውን አሳያችሁ ነበር ለራሴ ስላልገዛው የሰው እቃ ደግሞ ማምጣት ከባድ ነው። ግን ቢሆንም ቀንሼ ያመጣው ግን እና እርሾ ጥንጥዬ
በእጃችሁ እንደዚህ ጭብጥ ጭብጥ እያደረጋችሁ 2 ጊዜ ጨምሩበት። እንስከፊና እርሾ እና የእንቁላል አስኳል ነው ዛሬ። እሺ አሁን ልቀባው ነው ማለት ነው። ይሄ ማክስ አጠይቁኝ በጣም ቆንጆ ውብ የሆነ ፊት እንዲኖረን ያደርጋል። ይታያችኋል። በፊት የወጣበት አሁን ላይ በጣም አሪፍ ላይ ሆኗል። ትኩስ ምናምን የለም። ይቺ አሁን የትናንትና የበዓል እንትናት ጣፋጭ እሱን ስለበላው ነው። ጣፋጭ የምትበሉ ሰዎች እንድታቆሙ ፈልጋለሁ። ስኳር እንደዚሁም ሻይ እያበዛችሁ በሻይ ስኳር እያበዛችሁ በጣም ሻይ ስጠጡ ስኳር የምታበዙ ልጆች ካላችሁም እንድታቆሙ ፈልጋለሁኝ። እሺ አሁን መጥቻለሁ ማለት ነው። ይታያችኋል። ይሄ እርሾ ነው፣ ይሄ ቡና ነው። ከታች ያለው ደግሞ የእንቁላል ነጩ ፓርት ነው። ውዶችዬ ዛሬ እንድታቆሙ የምፈልገው ነገር አንዳንድ ነገሮች አለ። ሻይ የበዛበት ስኳር 1፣ እንደዚሁም ቡና ላይ ስኳር የምትጨምሩ ከሆነ 2፣ እንስከፊ አቁሙ፣ መጠጣት አቁሙ፣ ምንም አያረግላችሁም። 3 እንደገና ደግሞ ጣፋጭ የምትበሉ ከሆነ እኔ ሰሞኑን ጣፋጭ ስለበላውኝ ይታያቸዋል። አዳዲስ መጥተዋል፣ አዳዲስ ብጉር መጥተዋል ማለት ነው። እግዚአብሔር ይመስገን። ከዚህ በፊት ትቶኝ ነበረ እናንተ ምላሴ ደግሞ ጥቁር ነው። ከዚህ በፊት በጣም እንደዚህ ስለው በጣም የሚቆረቁር ነበርና እርግፍ አድርጎ ትቶኛል ማለት ትችላላችሁ። አዳዲስ መውጣት አቁሞ ነበርና አሁን መንከባከቤን ሳቆምና ጣፋጭ ስበላ ተመልሶ መጥቷል ማለት ነው። ማለቴ ጣፋጭ ስበላ ተመልሶ መጥቷል። መንከባከቤን አቁሜው ነበር፣ ግን ጣፋጭ ስበላ በቃ ትቶኛል አይመጣም ብዬ ጣፋጭ በላሁ። ጣፋጭ በበላሁበት በሁለተኛው ቀን ብጉር አወጣ እና ይሄን እንዴት አድርገን ነው የምንቀበው ውዶችዬ? አሳያችኋለሁ ማለት ነው። ይሄንን ብንችል እንትን ቢኖረን የነስካፌ መበጥበጫዋ ይቺ ማሽኗ ነገር ብትኖረን እንደ ክሬም እናደርገዋለን። ግን እኛ እንደዛ አይነት ተዋስ ስለሌለን በእጃችን ነው የምናደርገው ማለት ነው ውዶችዬ። በነስካፌ መበጥበጫዋ ካረግናት እንትን ይላል። አንደኛ እንቁላሉ አይሸተንም፣ ሁለተኛ እንደ ክሬም ነው የሚሆነው። ግን ይታያችኋል። ቆንጆ ሆነ ማለት ነው። ቅልል አለኝ እና ከኋላ ያለውን ነገር እንዳታዩት። ጥርሳችንን እንቦርሻለን። ከዛ እንደዚህ እናደርግና በነገራችን ላይ ይሄን ስትቀቡ ቅዝቃዜ ምናምን አለው፣ በጣም ይቀዝቅዛል። እና ደግሞ የእንቁላሉ ትንሽ ሽታ አለው። በማሽን እንትን ብትሉ ማለት በማሽን ብትፈጩት ሽታው ይጠፋል፣ እንደ ክሬም ይሆንላችኋል፣ ሽታው ይቀንሳል ብዬ አስባለሁኝና እኔ ማሽን ስለሌለኝ በእጄ ነው በጥበጥ ያረኩት እላችኋለሁ። ግን ፊታችሁ ላይ ጥቋቁር ነገር እንዲሁም ብጉር እንዲሁም ማዲያት ብቻ ጥቋቁር ነገሮች በሞላ ይገፈፋሉ። በዚህ ቪዲዮ እስከ መጨረሻው ከቆያችሁ እመኑኝ ፊታችሁ ላይ ጥቋቁር ነገር
እንዲሁም ብጉር ነገር ካለባችሁ ድራሹ ነው። እሺ ውዶችዬ፣ ማሮችዬ፣ ፍቅሮችዬ ይታያችኋል። ይሄ ይታያችኋል። በጣም በጣም ምርጥ የፊት ማክስ እንደሆነ ልንገራችሁ። ምን መሰላችሁ? የእንቁላል ነጯ ፓርትና እንስከፊ እንዲሁም ደግሞ ትንሽዬ እርሾ ብጉር እርሾ የጨመርኩበት ለምኑ ነው? ለጥቋቁሩ የእንቁላል አስኳል እና ቡና እንዲሁም ትንሽዬ እርሾ። ታመሰግኑኛላችሁ። ሞክሩት። ስትቀቡ ይሄንን ሁሉ ተቀቡ። አንገታችሁን ምናምን ተቀቡ። እንደዛ አድርጋችሁ እዚህ ጋርም ጥቋቁር ምናምን ካለባችሁ አይናችሁ ጋር ጥቋቁር ነገር ካለባችሁ ተቀቡት። እርግፍ ግፍ አድርጎ ነው የሚያጠፋላችሁ። ጓደኛዬ በጣም ብጉር ነበረባት። ከዛ ፊቷ ጥርት ብሏል። የፈረንጂ ነው የሚመስለው። እሺ እና የእሷን አይቼ እኔም ሞከርኩት። የእኔም ጠፍቷል። ከዛ ይሄ እንደዚህ ያለ ምን ታረጉታላችሁ? ይሄንን እፊታችሁ ላይ ወስዳችሁ ክድን ታረጉታላችሁ። በመጀመሪያ ትንፋሽ ተንፍሹ፣ እፍን እንዳረጋችሁ። ከዛ እንደዛ ያደረግነው ማለት ነው ውዶችዬ። ይኸውላችሁ እንትን ውስጥ የገባ ሰው ልብስ አትቀየረ ሌላ ልብስ አታረጊ አሁን ትፈጀ ሹማላ እንደዚህ ነው እንዴ? ትክክለኛ ሰው የሚመረው ነው ፕሮብሌም እንግዲህ ነው ፕሮብሌም። ራሴን ነው ይዤ የምቀርበው። ከዛ ምን ታረጋላችሁ? እሺ እዚህ ጋር ውዶችዬ ቪዲዮ የተምታታብኝ ይመስለኛል። አላቅም ትንሽ ጊዜ ስለሌለኝ የተምታታብኝ እየተሳሳተብኝ ነው ቪዲዮ የቀረጽኩት። እስከ መጨረሻው ካያችሁት ቅደም ተከተሉን የቱ ጋር እንደሆነ ራሳችሁ ታውቁታላችሁ ማለት ነው ውዶችዬ። ኤዲት ሳረግ ትንሽ ጊዜ ስለሚፈልግ ለኤዲት ማድረጊያ ጊዜ ስለሚፈልግ ከተሳሳትኩ ይቅርታ። እስከ መጨረሻው ግን ካያችሁት መጨረሻውና መጀመሪያው እንዴት እንደሆነ ተለዩታላችሁ ማለት ነው ውዶችዬ። ሰብስክራይብ፣ ሼር እንዲሁም ኮሜንት እንዲሁም ላይክ የደውል ምልክቷን ጫን በማድረግ ቤተሰብ እንዲሆኑ እፈልጋለሁ ውዶችዬ ማሮችዬ። አመሰግናለሁ ስለምታዳምጡኝና ሰብስክራይብ ስለምታደርጉ እግዚአብሔር ያክብርልኝ እላችኋለሁ።
ይለያል ይለያል። ይለያል ይለያላችኋለሁ። ይለያል ይለያል። እዚህ ጋር አልደረቀም። እንደዚህ ሲነሳ ደስ ሲልሽ እዚህ ጋር አልደረቀም ሲያስጠላ። እንዴት እንደሚነሳ አላውቅም ወንዶችዬ። በጣም አሪፍ ማክስ ነው፣ ተጠቀሙት። ታያችኋል። በስንት ቀን ነው ዝዝች ላይ የማይታይ ጥቃቅን ነገር በጣም ይኸው ይታያችኋል። እንደዚህ ጥርሴን ንጹህ አደረኳት ማለት ነው። ከዛም በኋላ ወደ ክላስ ይገባና ፊቴን ደረቅ አደርግና የምቀባው ነገር አለ ብትበየን ይችላል ማለት ነው። ይቀርባሉኝ። እሺ ይቀርባሉኝ። ከዛ እዚህ ጋር ደረስን ማለት ነው። ይሄ ያለቀበት ነው። ገብቼ ከዚህ ውስጥ እያወጣው ነው። ግን ዛሬ ለእናንተ አዲሱን ላሳያችሁ። አዲሱን ልከፍት ነው። ስትከፍቱ በዚህ ክፈቱ። እንደዚህ ሽንቁር አድርጉት ማለት ነው። ከዛ ትወጣለች። በጣም አሪፍ ነው። ከዛ ይሄንን እናደርጋለሁኝ። እንደዚህ አባብሰዋለሁ ማለት ነው። በሶፍቱ ምናምን ሳነሰው የተነቃቀሉ ቆሻሾች ጥቃቅን ቀዳዳዎች የነበሩትን ይሄ ያስወግዳቸዋል ማለት ነው። ጠባሳ እንዳይሆኑ ያደርጋቸዋል። ቆንጆ ሆንኩኝ ማለት ነው። ምንድን ነው እንደ ህጻን ላይ ያደርገኛል። እና አንዳንድ ሰዎች ደግሞ ስታወሪ ቀስ ብለሽ አውሪ፣ ብድ አትበይ ለምትሉኝ ያው ተፈጥሮ ነገር ምን ታረጉታላችሁ? ስትፈጠሩ እንደዚህ ከሆናችሁ ምን ታረጉታላችሁ? የኔ ደግሞ ፍጥረት አይደለም። አሁን እዚህ የአረብ ሀገር ከመጣሁ ወዲህ ነው እንደዚህ ብድ የሚያረገኝ። እሺ እዚህ ጋር የሚቀባው የህፃኖች የዳይፐር የሚቀቡት ነው። ዳይፐር እዚህ እግራቸው መካከል የሚቀቡት እንዳይቆስል፣ ከቆሰለም በኋላ ጠባሳ ጥሎ እንዳይሄድ የሚቀቡት ክሬም ነው የሚቀባው። ይሄ ስለጨረስኩት እያሟጠጥኩት እገኛለሁኝ። ምክንያቱም እንዳልጥለው ከውስጥ ስላለው ሀራም አለይኩ ከተጣለ ሀራም ነው። እሺ እና እንደዚህ ሙጡ ጥጥጥ እያረኩ ቅቤ ቅል አስመሰልኩት። የመጨረሻው ቀን ስለሆነ ማለት መጨረሻው እንደዛ አላበዛም ስቀባ
ያኔ እንትን እለዋለሁኝ ማለት ቀነስ አድርጌ ነው። እንደዚህ ቅቤ ቅል አልመስልም። ሁሉ ጊዜ የተወሰነ ነው የምቀባው። ዛሬ ቅልጥልጥ ነው ያልኩት፣ ምክንያቱም ያ ስለቀደድኩት። በቃ ባይ ባይ።